الحمد لله رب العالمين والعاقبة للمتقين ولا عدوان إلا للظالمين والصلاة والسلام على رسول الله أما بعد السلام عليكم ورحمة الله وبركاته بإذن الله سبحانه وتعالى سنواصل درسنا يا الله تبارك وتعالى أفكارك هنا درساتنا يمنا سكتري هنا مالتنا نعم ببعد لفلاي سلا ኢድጋም እያየን ነበር። ኢድጋም ሙተቃሪበይን፣ ኢድጋም ሙተማሲለይና ኢድጋም ሙተጃኒሰይን የሚባሉ እያየን ነበረ ማለት ነው። በዛሬው ላይ ደግሞ የምናየው በፒዲኤፉ ማለት ነው 43 ገጽ ላይ ፈስሉን ፊ አሕካሚል ሙዱዲ ወአቅሳሚ በሚለው ርዕስ ላይ የምንሽከረከርና በሱ ዙሪያ የምናጠነጥን ይሆናል ማለት ነው። ፈስሉን ፈስል ነው ይላል። ፈስል ብሎ ማለት ናም ፈስል የምንለው ከኋላ ያለውን የሚቆርጥ ወደፊት ያለውን የሚያባራ ይሉታል። ወይም መለያ ማለት ነው። ከኋላ ያለውን ቆርጦ ወደፊት ያለውን የሚያባራ ፈስል ተብሎ ይጠራል ማለት ነው። ናም ስለዚህ ፈስሉን የሚለይ ነው። ፊ አሕካሚ ህጎችን አስመልክቶ ይላል። ፈስሉን የሚለይ ነው። ፊ አሕካሚ ህጎችን አስመልክቶ ፊ አሕካሚ አልሙዱዲ መዶችን አስመልክቶ ስለ መድ ህጎች የሚያባራ የሚለይ የሚገልጽ ነው። ወአቅሳሚ እንደዚሁም ደግሞ የነሱን ክፍሎች ማለት ነው። የነሱን አይነቶች ወአቅሳሚ መዲ ማለት ነው። የመዲ አይነቶችን የሚያብራራና የሚገልጽ ርዕስ ነው ይላል። ያው መድ እንግዲህ የራሱ ናም ክፍሎች አሉት። መድ የራሱ ክፍሎች አሉት ማለት ነው። እናም ፈስሉን የሚለይ ነው ይላል። የሚለይ ነው። ፈስሉን የሚለይ ነው። ፊ አሕካሚ ህጎችን አስመልክቶ ናም ፈስሉን የሚለይ ነው። ፊ አሕካሚ ህጎችን አስመልክቶ አልሙዱዲ መዶች ጀምዕ መድ ነው። ሙዱድ የሚለው ጀምዕ መድ ነበር። ሙዱድ ጀምዕ ማለት ነው። የመዶችን ህግ የሚያብራራ ነው አለ። ወአቅሳሚ የሱንም አይነቶች አቅሳም ብሎ ማለት የሱ አይነቶችም ማለት ነው። ማዕና ናም የራሱ እንትን አለው። የራሱ ክፍሎች ያሉት መድ የራሱ ክፍሎች ያሉት እሱን ያብራራልናል፣ ይገልጽልናል ማለት ነው። ናም ሱዋል ጥያቄ ማሐዱል መዲ ሉገተን ወስጢላሐን ማሐዱል መዲ መዲ ማለት ምን ማለት ነው ይላል። ማሐዱል መዲ መዲ ማለት ምን ማለት ነው ይላል። ያኒ ወይም ማ ወስጢላሑል መዲ ማለት ነው። ያኒ የማዕና መዲ ማለት ነው። ማሐዱ ማለት ማዕና መዲ የመዲ ትርጉም ምንድን ነው? ሉገተን በቋንቋ ስናይ ከቋንቋ በአረብያ መዝገበ ቃላት ላይ ስንመለከተው መዲ ማለት ምን ማለት ነው? ወስጢላሐን በተጁድ ዑለማዎች ስምምነት እስጢላህ የሚባለው ስምምነት ነው። እዚህ ጋር የሚፈለግበት ስምምነት ሲባል የተጁድ ዑለማዎችን ነው ማለት ነው የሚፈለግበት። ናም ስለዚህ እዚህ ጋር እያበራን ያለው ምንድነው? ፊ አሕካሚ መዲ ሆኖ ግን መዲ ምንድነው? መጀመሪያ የመዲ ትርጉሙን ምንድነው? ማሐዱል መዲ የመዲ ትርጉሙ ምንድነው? ሉገተን በቋንቋ ደረጃ ወይም ወስጢላሐን እንደዚሁም ደግሞ በተጁድ ዑለማዎች ስምምነት መዲ ማለት ምን ማለት ነው ይላል። ምን ማለት ነው? الجواب መልስ ማለቱ ነው። ናም الجواب መልስ አማ ሉገተን በቋንቋማ ስናየው ፈሆሱ እኮ አልመጡ
ናም መጥ ማለት ነው ይላል። መጥ ብሎ ማለት አልተወሱዕ ማለት ነው፣ ማስፋት ማለት ነው። መጥ ያኒ መለጠጥ ማለት ነው። መለጠጥ ማለት ነው፣ መሳብ ማለት ነው። ወቂለ ተብሏል አዝያዳ ጭማሪም ነው ተብሏል በላ ቋንቋ። ወቂለ ተብሏል አዝያደቱ ጭማሬ ነውም ተብሏል። ስለዚህ ፈወል መጡ ያኒ ተወሱዕ ማድረግ ማስረዘም ምን ይባላል? በቋንቋ ደረጃ መድ ይባላል። ወቂለ ዝያዳ ተብሏል ጭማሬ ከማ ቃል አላሁ ተዓላ ወይምድድኩም ቢአምዋል ወበኒን ይላል አላህ። ይጨምርላችኋል፣ ዝያዳ ይጨምርላችኋል። ቢአምዋል ወበኒን በልጆችና በገንዘብ ይጨምርላችኋል። ዩስሪ ሰማ አለይኩም ሚድራራ ወይምድድኩም ቢአምዋል ወበኒን ሱረቱ ኑህ ላይ እንደሚለው ማለት ነው። እዛም አሁን ይጨምርላችኋል ነው። ስለዚህ መድ ብሎ ማለት ዝያዳ ማለት ነው ተብሎም መጥቷል አለ። ናም መድ ማለት በቋንቋ ደረጃ መጀመሪያ መጡ ነው። መጡ ብሎ ማለት መሳብ ማለት ነው። ማስፋት ማለት ነው። መለጠጥ ማለት ነው በቋንቋ ደረጃ። ናም መለጠጥ ማስፋት ማለት ነው አለ። ወይም ወቂለ ተብሏል ዝያደቱ ዝያዳም ነው ተብሏል አለ። ያኒ ጭማሬ ማለት ነው። ቁርአን ላይ እንዳየነው ወይም ድዱኩም ቢአምዋል ሲል ወይም ድዱኩም ማለት ጨምርላቸዋል ነው። በልጆችና አላህ እስትግፋር የምትጠይቁ ከሆነ ፈቁልቱ እስተግፊሩ ረበኩም ጌታችሁን ማታ የምትጠይቁ ከሆነ አላህ ሱብሓነሁ ወተዓላ ከሰማይ ተከታታይ የሆነ ዝናብ ያወርድላችኋል፣ ልጆችንም ይጨምርላችኋል ሲል እዛ ላይ ምን ማለት ነው ማለት ጭማሬ ማለት ነው። ያኒ አዝያዳ ማለት ነው። ዚያዳ ጭማሬ ማለት ነው በቋንቋ ደረጃ መድ ስንል ማለት ነው። ወስጢላሃን መስጢላሃን በስጢላሃማ ደረጃ ወይም በቋንቋ ካየም በኋላ ዋመስጢላሃን አለ። በተጁድ ዑለማዎች ስምምነትማ ዋመስጢላሃን በተጁድ ዑለማዎች ስምምነትማ عند القراء እቀሪዎቹ ዘንድ ማለት ነው። ያኒ እስጢላህ እዛው አባራልን። እስጢላህ ብሎ ማለት እንደ القراء ነው፣ ቀሪዎቹ ዘንድ ነው። ያኒ በተጁድ ላይ ሙተኸሲስ የሆኑት ማለት የነሱ ስምምነት ዋና እስጢላሃን በተጁድ ዑለማው ስምምነት عند القراء ማለት ነው። ቁራዎች ዘንድ የሚቀሩ ዘንድም ኢጣለቱ الصوت ድምጽን ማስረዘም ነው። ቢሐርፊን በፊደል من حروف المد በመድ ፊደሎች ናም من حروف المد الآتي ለሚመጡ ለሆኑ ፊደሎች ማለት ነው። የመድ ፊደሎች በሚመጡበት ጊዜ ዚክሩሃ እነዛ ትውስታቸው የሚመጡ የሆኑ የመድ ፊደሎች በሚመጡበት ሰዓት ድምጽን ማስረዘም በፊደሎቹ ድምጻችንን ማስረዘም መድ ተብሎ ይጠራል ይላሉ። ወመስጢላሃን በስጢላሃማይ በተጁድ ዑለማዎች ማስምነት عند القراء ቀሪዎቹ ዘንድ ኢጣለቱ الصوت ድምጽን ማስረዘም ነው። መድ ብሎ ማለት ኢጣለቱ الصوت ድምጽን ማስረዘም ነው። بحرف من حروف المد الآتي بحرفም በፊደል بحرفም በፊደል من حروف المد ከመድ ፊደሎች አላቲ የሚመጡ የሆነ ዚክሩሃ ትውስታቸው የሚመጣ የሆነ ወደፊት ያመጣልናል። የመድ ፊደሎች መድ ለሁለት ይከፈላል። አስልዩን ፈርዕዩን እያልን እንቀጥልበታለን። ፈርዕዮቹ እንደገና ወደ 10 ምናምን ይከፍላቸዋል። እሱን ነው አላቲ ዚክሩሃ የሚለው። ናም واما اصطلاح باصطلاح ما درجة عند القراء ቀሪዎቹ ዘንድ ኢጣለቱ الصوت ድምጽን ማስረዘም ነው። بحرف من حروف المد بحرفም በፊደል من حروف المد ከመድ ፊደሎች ከመጡበት ማለት ነው። አላቲ የሚመጡ የሆነ ዚክሩሃ ትውስታቸው የሚመጣ የሆነ ወደፊት ይመጣልናል ማለቱ ነው። ሱዋል ጥያቄ ኢላ ከም ቂስሚን የንቀሲሙል መዱ ኢላ ከም ወደ ስንት ነው ቂስሚን ክፍል የንቀሲሙ የሚከፈለው አልመዱ መዱ ወደ ስንት ክፍል ይከፈላል? ኢላ ከም ቂስሚን ወደ ስንት ክፍል ይከፈላል? ናም ኢላ ከም ቂስሚን ወደ ስንት ክፍል ይከፈላል? ኢላ ከም ቂስሚን የንቀሲሙ ይከፈላል አልመዱ መድ ወደ ስንት ክፍል ይከፈላል? ኢላ ከም ወደ ስንት ቂስሚን ክፍል የንቀሲሙ ይከፈላል አልመዱ
መድ ወደ ስንት ክፍል ይከፈላል አለ። ናም ጀዋብ ሊለን ነው እንግዲህ ጀዋብ ማለቱ ነው ኢላ ቅስመይን ወደ ሁለት ክፍል ይከፈላል። ኢላ ቅስመይኒ ወደ ሁለት ክፍል ይከፈላል። አስልዩን መሰረታዊ ይሆናል፣ ወፈርዕዩን ቅርንጫፍ ይሆናል ወይም ተጨማሪ የሆነ ካሱ ላይ ተጨምሮ ይመጣ ፈርዕ ይባላል ቅርንጫፍ ማለት ነው። ኢላ ከም ቂስሚ ወደ ስንት ክፍል ይከፈላል? ኢላ ከም ቂስሚ ወደ ስንት ክፍል ينقسم يكفى المد مد ወደ ስንት ክፍል ይከፈላል? ጀዋብ ማለቱ ነው ኢላ ቂስመይን ወደ ሁለት ክፍል ይከፈላል። ኢላ ወደ ማለት ነው። ቂስመይን ወደ ሁለት ክፍል አስልዩን መሰረታዊ ይሆናል፣ ወፈርዕዩን እንደዚሁም ቅርንጫፋዊ ይሆናል ማለት ነው። ቅርንጫፋዊ ይሆናል፣ ፈርዕ ይሆናል ማለት ነው። አወለን የመጀመሪያው አልመዱል አስልዩ መሰረታዊ የሆነው መድ የመጀመሪያው አለ አልመዱል አስልይ ማለት ነው። አወለን መጀመሪያው አልመዱል አስልይ መሰረታዊ የሆነ መድን የመጀመሪያው አለ። ከመጀመሪያው ወደ ሁለት ይከፈላል ካለ በኋላ አስልዩ ፈርዕዩን አለ። ከዛ አወል አልመዱል አስልይ አለ መሰረታዊ የሆነ መድ ማለት ነው። ይሄ መድ ጦበይ የሚሉታል። ይሄ መድ አስልይ የሚባለው መድ ጦበይ ይባላል። ለምን ሲባል ያ ፊደል ማለት ነው በተፈጥሮ ነው የተቀመጠው። ያ ፊደል ያመዱ የሚቀነስበት ከሆነ ምን ይሆናል ማለት ነው? ከቃልነቱ ከዛ ቃል ይወገዳል። ተፈጥሮ ነው ማለት ነው። ከተፈጥሮ የምናነሳው ከሆነ ምን ይሆናል? ወደ ከመድነቱ ይወጣና ቃላቱም ራሱ ማንነቱን ያጣል ማለት ነው። ለምሳሌ ቃለ ብንወስድ ለምሳሌ ቃለ የሚለው ላይ አሊፍ ነው እቺ ቃፈታ አሊፍ ስኩን የምንለው ማለት ነው። አሊፏን ብናነሳት ቃላቱ ከትርጉምነት ይወጣል። ከነበረበት ከተቀመጠለት ትርጉም ይወጣል። ቃለ ይሆናል ቃለ። ስለዚህ አስልይ የተባለው መሰረታዊ ነው። በቃ ለዛ ለቃላቱ መገንቢያ መሰረቱ ነው። ለዛ ነው አስልዩን አው ጦብዕዩን ታል ኢንሻአላህ ወደፊት ያባራዋል። ናም المد الأصلي ما هو المد الأصلي؟ ما هو ማን ነው አልመዱ መዱ አልአስልዩ መድ الأصلي ማለት ምን ማለት ነው አለ። ما هو المد الأصلي መድ الأصلي ማን ነው እሱ ምን ማለት ነው? ما هو ማን ነው አልመዱ መድ الأصلي መድ الأصلي የሚባለው ማን ነው? ጀዋብ መልስ هو المد الطبيعي ወሱ አልመዱ መድ ነው الطبيعي ጦብዕይ የሆነ ተፈጥሯዊ የሆነ ማለት ነው። ወሱ አልመዱ መድ ነው ሚሳ ማለት ነው። الطبيعي ተፈጥሯዊ የሆነ الذي ያ لا تقوم የማትቆም ذات حرف المد የመዷ ፊደል ኢላ ቢሂ በሱ ቢሆን እንጂ ማለት ነው። ናም ያ ቃል በዛች በመዷ የሚቆም እንጂ ቢሆን እንጂ የማይቆምበት ማለት ነው። መቆም የሚችለው በምንድነው? በዛች በመዷ ነው ማለት ነው። መዷ ከሌለች ምን አይሆንም? ያ ቃል ቃል ሆኖ አይቀመጥም ማለት ነው። የአረብያ የተቀመጠለትን ቃል አይጠብቅም። ስለዚህ ጦብዕይ የተባለው ተፈጥሯዊ ማለት ነው። በቃ ጦብዕይ ነው። ወልመዱ መድ ነው الطبيعي ጦብዕይ ነው። الذي لا تقوم تقوم ذات حرف المد የሐርፍ ፊደል የማትቆምበት ናም لا تقوم ማትቆምበት ذات حرف المد የመድ ፊደሏ የማትቆምበት ኢላ ቢሂ በሱ ቢሆን እንጂ ናም የመዱ ፊደል አይቆምም በሱ ቢሆን እንጂ ማለት ነው። ቀድም እንደጠቀስኩት ለምሳሌ ቃለ የሚለውን ብንመለከት ቃለ የምንለው ይሄ ቃለ የሚባለው አንቃ የምትባለው የቆመችው በማን ነው? በአሊፉ ነው። አሊፏ እቺ መዷ ከተወገደች ቃሉ ቃል ሆኖ አይቀመጥም ማለት ነው። ምን ይሆናል? ቃለ ይሆናል። ስለዚህ ጦብዕይ የተባለበት ተፈጥሯዊ ስለሆነ ነው። ለምን لا تقوم ذات حرف المد የሐርፍ ፊደሏ እኮ አትቆም ኢላ ቢሂ በሱ ቢሆን እንጂ ነው። ናም ይሄ መጅሙዓቱን في قوله تعالى ላይ ይመጣልና ኢንሻአላህ እሱ ምን ይሆናል። ናም ولا يتوقف على سبب من همزة أو سكون ማለት ነው። ولا يتوقف አይቆባትም على سبب በሰበብ من همزة أو سكون ወይም በስኩን ወይም ደግሞ በሐምዛ መቆም አይቻልም። ቃ ብለን ነው የምንቆመው አንችልም። ስለዚህ ያለሷ የማይቆበት የሆነ ነው። ናም ሷል ማ ሐርፉል መድ የመድ ፊደል ማለት ምን ማለት ነው ይላል። ማ ሄ ሐርፉል መድ የመድ ፊደሎች እነማን ናቸው? መድ ለሁለት ይከፈላል ከኝ አለ።
መድ ለሁለት ይከፈላል። ፈርዕዩን አስልዩ ወፈርዕዩን አልክ። አስልይና ፈርዕይ ነው አልከኝ አለ። ጥሩ አሁን ደግሞ አስተዋወቀ። ምን በል ፈርዕይ የሚባለው አለ አለ። ምን ይባላል? ፈርዕይ የሚባለውን ተወውና አስልዩን አስተዋወቀን። አስልይ የምንለው አልመዱ ጦብዕዩ አለዚ ላ ተቁሙ ዛቱ ልሐርፍ ልመድ ኢላ ቢሂ ብለኝ አስተዋውቀህ ነበረ። ናም ያቺ ፊደል ወይም ያቺ ቃላት የማትቆምበት ነው። ኢላ ቢሂ በሱ ቢሆን እንጂ ብላ አስተዋወቀህ ነበረ። ስለዚህ ታዲያ ማሂ ሐርፉል መዲ የመዲ ፊደሎች እነማን ናቸው ነው ጥያቄ። አሁን ደግሞ የመዲ ፊደሎች እነማን ናቸው ነው። ማሂ ሁሩፉል መዲ ናም ሐርፍ ሳይሆን ሁሩፍ ጀምዕ ስለሆነ ሁሩፍ ነው የሚባለው። ማሂ ማናት? ሁሩፉል መዲ የመዲ ፊደሎች እነማን ናቸው አለ። የሷ ሰላሰቱን ሶስት ናቸው አለ። ያኒ የመድል አስልይ ማለት ነው። የመድል አስልይ ሐርፎች ሶስት ናቸው አለ። ማሂ ሁሩፉል መዲ የመዲ ፊደሎች እነማን ናቸው አለ። የሷ ሰላሰቱን ሶስት ናቸው አለ። የመጀመሪያው አልዋው አሳኪነቱ ወለመድሙሙ ማ ቀብለሃ አልዋው ናት አለ። የመጀመሪያው ዋው ናት የመዲ ፊደል። አሳኪነቱ ስኩን የሆነች ዋው፣ አልመድሙሙ መድሙም የሆነ ማ ቀብለሃ ከዋው በፊት ምን የሆነ ዶማ የሆነባት አለ። ዋው ስኩን ናት ማ ቀብለሃ ዶማ ከሆነች ይቺ መድ ጦብዕይ ትባላለች። ዋው ስኩን ናት ከበፊቷ ያለው ዶማ ከሆነ መድ ጦብዕይ እንለዋለን ወይም መድ አስልይ ይባላል አለ። የመጀመሪያው አልዋው ሳኪነቱ ስኩን የሆነች ዋው ናት። አልመድሙሙ ዶማ የሆነ ማለት ነው። ማ ቀብለሃ ከሷ በፊት ያለው። ወሳኒ ሁለተኛው ወልያው ሳኪነቱ ስኩን የሆነች ያ ናት። አልመክሱሩ ማ ቀብለሃ ከሷ በፊት ያለው ከስራ የሆነ ያ ናት። ስኩን ያለች ከሷ በፊት ያለው ምን የሆነ ናም መክሱር የሆነ ማለት ነው፣ ወይም ከስራ የሆነባት ከሆነች። ወልአሊፍ አሊፍ ናት። አሳኪነቱ ሳኩን የሆነች አልመፍቱሑ ፈታ የሆነባት ማ ቀብለሃ ከሷ በፊት ያለው ፈትሃ የሆነባት ማለት ነው። በቃ እነዚህን ካገኘ መድ ጦብዕይ ናቸው። በቃ ናም ስለዚህ መድ ጦብዕይ የምንለው እነዚህ ናቸው። ዋው ከሆነ አልዋው አሳኪና ስኩን የሆነ ዋው ማ ቀብለሃ መድሙም ከሆነ ከሱ በፊት ያለው ናም እሱ ስኩን ሆኖ ናም አልዋው ሳኪነቱ አልመድሙም ማ ቀብለሃ ከሱ በፊት ያለው ዶማ ከሆነ ይሄ ምን ይባላል? መድ ጦብዕይ ይባላል። አልያው ናት ስኩን የሆነች ያ አልያው ሳኪነቱ አልመክሱሩ ማ ቀብለሃ ከበፊቱ ያለው ከስራ ሆና ዋው ስኩን ሆና ከመጣች ይሄ ምን ይባላል? መድ ጦብዕይ ይባላል። ሶስተኛው አሊፍ ናት። አሊፍ ደግሞ ማቀብላ ምን የሆነ መፍቱህ የሆነች ማቀብላ ምን የሆነ መፍቱህ ነው የምትባለው እሷ። ስለዚህ እነዚህን ካገኘ የምንለዋለን መድል ጦብዕይ አው መድል አስልይ ብለን እንጠራዋለን ማለት ነው፣ ወይም ተብሎ ይሰየማል። ይህንም በአንድ ቦታ ላይ ቁርአን ላይ አላህ ሱብሓነሁ ወተዓላ ሰብስቦልናል። ኑሒሃ ኑሒሃ አይ አሁን ስንል ኑ ስንል ዋው ስኩን አለች ከበፊቷ ኑኗ ዶማ ናት። ኑሒሃ ስንል ታች ላይ ማለት ትችላላችሁ። አንድ ቁጥር ተከትላችሁ ወርዳችሁ ማለት ነው ታገኙታላችሁ። ወይሄ መጅሙዓቱን ፊ ቀውሊሂ ተዓላ ይልና ኑሒሃ ይላል። ስለዚህ የግርጌ ፋኢዲያ ላይ ማለት ነው የግርጌ ፋኢዲያ ላይ ወይ ግርጌ ማስጠቀሚያ ላይ እዛ ላይ ወጥቶላችኋል። መጅሙዓቱን ፊ ቀውሊሂ ተዓላ ይልና ኑሒሃ ይላል። አሁን ከዋው በፊት ኑን ዶማ ናት። ስለዚህ አልዋው ሳኪነቱ ማ ቀብለሃ መድሙም ያልነው ለዛ ነው። ዋው ስኩን ሆና ከሷ በፊት ያለው ዶማ ከሆነ ያልነው ይኸው ኑሒሃ አለው። ኑ ስንል ዋው ስኩን ነው ከሷ በፊት ያለው ኑኗ ዶማ ሆኗል። ስለዚህ የመድ ጦብዕይ ነው ማለት ነው። ወከዛሊክ ኑሒ ስንል ደግሞ ሐ ከስራ ናት። ናም ያ ስኩን ናት። ከያ በፊት ማን መታለይ? ሐ ከስራ ሆና መታለይ። ስለዚህ አልያው ሳኪነቱ አልመክሱሩ ማ ቀብለሃ ያልነው ለዛ ነው። ስኩን የሆነች ያ ከሷ በፊት ያለው ከስራ የሆነባት። ኑሒሃ ስንል ደግሞ አሊፍ ካሊፍ በፊት ናም አሊፍ ናት ስኩን የሆነች አሊፍ አልመፍቱህ ማ ቀብለሃ ከሷ በፊት ያለው ፈታ ይሆን ኑሒሃ ስንል
ሐው አሊፍ ስኩን መጥቷል። ከዛ ከሷ ፊት ያለው ፈትሐ ሆኗል ማለት ነው። ይሄ ነው ምን የሚለን በአንድ ላይ እየሰበሰበልን ማለት ነው። ናም ሊመ ሱሚየ ጦብዕየተን ይላል። ሊመ ለምንድን ነው ሱሚየ ከጠራ ጦብዕየተን ጦብዕይ ያኔ መደ ጦብዕይ ተብሎ ለምን ተሰየመ ይላል። ናም ሊመ ለምንድን ነው ይላል ሱሚየ ተሰየመ መደ ጦብዕያ ያኔ መደ ጦብዕየተን መደ ጦብዕይ ተብሎ ለምን ከሰየመ? ጀዋብ መልስ ይላል። ጀዋብ መልስ ይልና لأن صاحب الطبيعية لأن صاحب لأن ባለቤት ማለት ነው። لأن صاحب الطبيعية ተፈጥሯዊ የሆነ ባለቤት እኮ ወይም አካል السليمة ሰላማዊ የሆነ لا ينقصه አይቀንሰውም ማለት አነ ሐዲሂ ከሐዱ ከድንበሩ አይቀንሰውም ወላ يزيد عليه አይጨምርበትም ስለማይጨመርበት ስለማይቀነስበት መደ ጦብዕይ ተብሎ ተጠራ ይላል። لأن صاحب الطبيعية السليمة لأن صاحب الطبيعية ተፈጥሯዊ የሆነ አካል የሆነ ባለቤት ማለት ነው። አንድ የተፈጥሮ ባለቤት የሆነ አካል السليمة ሰላማዊ የሆነ يعني ያልተቀየረ አቅሉ ምንም ያልሆነ ጤነኛ ሰሊም የሆነ ማለት ነው። ከማንኛውም ነገር ሰላም የሆነ አካል لا ينقصه አይቀንሰውም አነ ሐዲሂ ከሐዱ ማለት ነው። يعني ከድንበሩ ማለት ነው። ولا يزيد عليه በሱም ላይ አይጨምርበትም። لأن صاحب الطبيعية السليمة لأن صاحب ባለቤት الطبيعية يعني ተፈጥሯዊ የሆነ ባለቤት ወይም ተፈጥሮ ሰላም የሆነ ሰሊማ ጤነኛ የሆነ አካል لا ينقصه አይቀንሰውም አነ ሐዲሂ ከሐዱ ولا يزيد عليه በሱም ላይ አይጨምርበትም ይላል። ማሚቅዳሩ መዲሂ ማሚቅዳሩ ሚቅዳሩ ምንድነው? መዲሂ የመዱ ሚቅዳር ስንት ነው ይላል። ያኔ መደ ጦብዕይ ሚቅዳሩ ስንት ነው? ልኬቱ ማለት ነው። አሁን ስንቀራ መደ ጦብዕይ ሲመጣ ስንት ነው የምንቀራው? ማሚቅዳሩ መዲሂ የሚቅዳሩ መዱ ስንት ነው? ሚቅዳሩ ማለት ያኔ ልኬቱ ማለት ነው። ማሚቅዳሩ መዲሂ የመዱ ሚቅዳር ወይም ናም ልኬቱ ስንት ነው? ማሚቅዳሩ መዲሂ የመዱ ልኬት ስንት ነው? ስንት ነው የምንቀራው? ሚቅዳሩ መዲሂ የሚቅዳሩማ የመጠኑ አሊፉን አሊፍ ነው አለ። ወሆሱ ደግሞ ሐረከታኒ ሁለት ሐረካ ነው የምንቀራው። ወስለን ወወቅፋ ብንቆምም እንደዚሁም ደግሞ ብንቀጥልም ወስለም ብንቀጥልም ስንቀራ ወወቅፋ ብንቆምም ወነቅሱሁ መቀነሱ አን አሊፊን ከአሊፍ ሐራሙን ክልክል ነው። ሸርዓን ከሸሪዓ አንጻር በድንጋጌው በሸሪዓችን ድንጋጌ ሐራም ነው ክልክል ነው ይላል። መለስ ልበልና ሚቅዳሩ መዲሂ የመዱ እኮ ሚቅዳር አሊፉን አሊፍ ነው። ወሆሱ ደግሞ ሐረከታኒ ሁለት ሐረካ ነው። ወስለን ስንቀጥልም ወቅፈን ስንቆምም ወነቅሱ መቀነሱ ካሊፍ ወይም ከሁለት ሐረካ መቀነስ አን አሊፊን ካሊፍ ወይም ከሁለት ሐረካ ማለት ነው። ሐራሙን ክልክል ነው። ሸርዓን በሸርዕ ስንቀራ ሁለት ሐረካ ብንቀንሰው ይሄ ምን ይሆናል? ሐራም ነው ክልክል ነው ያስጠይቀናል ማለት ነው። ሚሳሉ አሊፍ አሊፍን ብንመለከት ቆለ ስንል ቆለ እዚህ ላይ ናም ቆለ ስንል ቃፉ እንደምናየው ቃፈት አሊፍ ስኩና ይችናት አሊፍ የመጣችውን አሁን ከዚህ ላይ ብንቀንሰው ማለት ነው ቃለ ብንል ተበላሸ ማለት ነው። ስለዚህ ሐራም ነው። ለዛ ነው ወሚሳል ዋው ብንመለከት የቁሉ ስንል አሁን ዋው ስኩን ነው ከሱ በፊት ቦማ መጥቶበታል ማለት ነው። ወሚሳሉ ያን ብንመለከት ቂለ እርጅዑኒ ቂለ አሁን እዚህ ከያ በፊት ያ ስኩና ከያ በፊት ከስራ መጥቷል። ስለዚህ ቂለ ይባላል። ስለዚህ ከድዝ ብንቀንሰው ምን ይሆናል? ይበላሻል። ስለዚህ መደ ጦብዕይ ወይም መድ ላስይ ብለን እንጠራዋለን። መደ ጦብዕይ ወይም መድ ላስይ የሚባለው የሚሰበው ሁለት ሐረካ ነው። ቁርአን ላይ ስንቀራ ሁለት ሐረካ ነው መቅራት ያለብን። ከዛ በላይ መጨመር የለብንም። ከዛ በታይ መቀነስ የለብንም። እንደዛ የምናረግ ከሆነ ናም
ይበላሻል ማለት ነው። ስለሚበላሽ ናም ከመድ ጦበይም ማብለጥም መቀነስም የለብንም። ተግባራዊ ማድረግ አለብን። ስንቀራ ተግባራዊ ማድረግ አለብን። ቃለ የቁሉ ቂለ ስንስብ ጠብቀን መሳብ አለብን። ምክንያቱም እዚህ ጋር የምንማረው ዋናው እንዲህ ወደ ተግባር ለመቀየር ነው። ተግባር ላይ ካልቀየር ነው ማዳመጡ ፋይዳ የለውም። ዋናው ነገር ቁርአን ናም ይሄን አዳምጠን ወደ ተግባር እንድንለውጠው ስለሆነ ሁላችንም ልንታገልበትና ልንለፋበት ይገባል።